የንግድ ቤቶችና በውጭ ምንዛሬ ተመን የሚከራዩ የመኖሪያ ገስት ሃውስ ቤቶች የኪራይ ጨረታ ማስታወቂያ። የፌዴራል ቤቶች ኮርፖሬሽን በመዲናችን አዲስ አበባ ምቹ፣ በቀላሉ ተደራሽ፣ ከፍተኛ የንግድ እንቅስቃሴና ፈጣን የኢንቨስትመንት ዕድል በሚሰጡ አካባቢዎች የሚገኙ ዘመናዊ፣ ጥራታቸው የተረጋገጠና ለተለያዩ አገልግሎቶች የሚውሉ የንግድ ወይም የድርጅት ቤቶችና በውጭ ምንዛሬ ተመን የሚከራዩ የመኖሪያ ወይም ገስት ሃውስ ቤቶችን ከሰፊ የመኪና ማቆሚያና የተሟላ መሰረተ ልማት ጋር በግልጽ ጨረታ አወዳድሮ ለማከራየት ይፈልጋል። በመሆኑም በጨረታው መሳተፍ የምትፈልጉ ተጫራቾች የጨረታ ሰነዱ ከሐምሌ 3 እስከ ሐምሌ 20 ቀን 2018 ዓ.ም ድረስ ዘወትር በሥራ ሰዓት ከሰኞ እስከ አርብ ከጠዋቱ 2 ሰዓት እስከ 11 ሰዓት፣ ቅዳሜ ከጠዋቱ 2 ሰዓት እስከ ቀኑ 6 ሰዓት ድረስ የማይመለስ 1000 ብር በመክፈል በሁሉም የኮርፖሬሽኑ ቅርንጫፍ ጽሕፈት ቤቶች መግዛት ይችላሉ። የጨረታ ሰነድ ማስገቢያ ቀን ሐምሌ 18 እና 20 2018 ዓ.ም ከቀኑ 11 ሰዓት ድረስ በኮርፖሬሽኑ ዋና መስሪያ ቤት አንደኛ ፎቅ የሚከናወን ሲሆን ጨረታው ሐምሌ 21 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ ለጋር በሚገኘው የኮርፖሬሽኑ ዋና መስሪያ ቤት አንደኛ ፎቅ በሚገኘው አዳራሽ ውስጥ ይከፈታል። የጨረታ ሰነዱን በቅርንጫፍ 1 ሜክሲኮ ከፌዴራል ፖሊስ ዋና መስሪያ ቤት አጠገብ፣ በቅርንጫፍ 2 ከለጋሃር ወደ ቄራ በሚወስደው መንገድ ቄራ ማሳለጫ ሳይደርሱ ወደ ግራ 100 ሜትር ገባ ብሎ፣ በቅርንጫፍ 3 ጋዜቦ አደባባይ ወደ መስቀል ፍላወር በሚወስደው መንገድ አይሻ መስጊድ አካባቢ፣ በቅርንጫፍ 4 6 ኪሎ የኦሮሚያ ጠቅላይ ፍርድ ቤት ፊት ለፊት በልዩ ቅርንጫፍ ካዛንቺስ ኢሲኤ አጠገብ ማግኘት ይችላሉ። ተጫራቾች የጨረታ ማስከበሪያ 50,000 ብር በሁኔታዎች ላይ ያልተመሰረተ ሲፒኦ በፌዴራል ቤቶች ኮርፖሬሽን ስም ከጨረታ ሰነዶቹ ጋር አያይዘው ማቅረብ ይኖርባቸዋል። ኮርፖሬሽኑ የተሻለ አማራጭ ካገኘ ጨረታውን በሙሉም ሆነ በከፊል የመሰረዝ መብቱ በሕግ የተጠበቀ ነው። ለበለጠ መረጃ ሐምሌ 3 ቀን 2018 ዓ.ም የወጣውን አዲስ ዘመን ጋዜጣ ይመልከቱ። የፌዴራል ቤቶች ኮርፖሬሽን ለሁለንተናዊ ለውጥ የሚተጋ